እስኪ ከፈትልኝ ደጁ ጸሎቴን እስኪ ሰማ እስኪ ዘረጋልኝ እጁ ዘንበል እስኪል ከዙፋኑ እስኪ በዛልኝ ምሕረቱ ዝም አልልም አላቆምም መፈለጊ ማየት እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አውቃለሁ አባቴ በማደሪያው ያለው ይራራል ይምራል አምናለሁ እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አውቃለሁ አባቴ በማደሪያው ያለው ይራራል ይምራል ጌታን እጅግ አድርገን እናመሰግናለን በስጋ በመለየቷ ብናዝንም አሁን ግን እኛ ካለንበት የተሻለ ቦታ ነው ያለችው ክብር ሁሉ ለኢየሱስ ይሁን ስለዚህ በጣም የተጋነነ አይነት ሐዘን በመካከላችን እንዳይኖር አደራ ለማለት ፈልጋለሁ ትንሽ ከመጽሐፍ ቅዱሳችን እንድንጽናናበትና እንደው የእግዚአብሔር ሐሳብ ምን እንደሆነ እንድናይ ስለንፈልግ የተወሰኑ ሐሳቦችን እኔ ያነባለሁ ከነህምያ ምዕራፍ 9 ቁጥር 32 ላይ ጀምሮ ያለውን ሐሳብ እንደዚህ ይናገራል አሁንም አምላካችን ሆይ ቃል ኪዳንህንና ዘላለማዊ ፍቅርህን የምትጠብቅ ታላቅና ኃያል የተፈራህ አምላክ ሆይ ምን ጀምሮ እስከ ዛሬ ድረስ በእኛና በነገስታቶቻችን በመሪዎቻችን በካህናቶቻችን በነቢያቶቻችን በአባቶቻችን በመላው ሕዝብ ላይ የደረሰው መከራ በፊትህ ቀላል አይደለም ይላል ነገር ግን በደረሰብን ነገር ሁሉ አንተ ጻድቅ ነህ ይላል በመጀመሪያ ደረጃ እኛ የወንጌል አማኞች ጌታ ስንመርጥ አባት ስንመርጥ አምላክ ስንመርጥ ስንከተል በጣም በጥበብ አድርገናል ክብር ለኢየሱስ ይሁን የማይከሰስ የማይወቀስ በስራው ስተት የሚባል ነገር የሌለበት እንከን የማይገኝበት ድንቅ ጌታ መርጠናል ጌታችንና አዳኛችን አድርገን መርጠናል ክብር ሁሉ ለኢየሱስ ይሁን አዋጭነቱን አውቀናል በህይወታችን ላይ ምንም ነገር ቢመጣ እርሱ ትክክል ነው ለዚህ ነው ነገር ሁሉ ለበጎ ነው የምንለው ለዚህ ነው ክፉ የሚመስሉ ነገሮች ሲመጡ እንኳን ጌታ ለበጎ ስለሚቀይረው እሱ ያለው እኛ ካልነው ይልቅ የተሻለ ስለሆነ ነው አያችሁ እግዚአብሔር ጋር ለወቀሳ አንቀመጥም አሁን እህታችን ወጣት ነች ክብር ሁሉ ለኢየሱስ ይሁን ገና ልጅ ነች ዘማሪ ነች ብዙ ነገር ግን በቃ ሄዳለች እኛ ከምናስበው እንድትኖር ከምናስበው ይልቅ ጌታ እሷን የወሰደበት ምክንያት ትክክል ነው አይከሰስም በቃ ድንቅ ጌታ ነው የመረጥነው ክብር ሁሉ ለኢየሱስ ይሁን ደሞ እስቲ አንድ ነገር አስተውለን እንይ በስጋ ሲለዩን ልናለቅስ እንችላለን ልናዝን እንችላለን ግን ልካለን ወዴት እንደሄዱ እናውቃለን የኛ ሐዘን ከልክ ያለፈ መሆን የለበትም ሌላ ብቻ አይደለም አሁን ዛሬ ስንዘምር እዚህ ጋር በሐዘን ድባብ አልነበረም መዘመን የነበረብን አቅም እንዲኖረን ጸጋው እንዲበዛልን እንጸልይ እንጂ በደንብ ነበር ማምለክ የነበረብን ክብር ሁሉ ለኢየሱስ ይሁን እስቲ አንድ ነገር ልጠይቃችሁ ለምሳሌ ሁላችንም ቤተሰቦች አሉን ዘመዶች አሉን እንደ አንድ ኢትዮጵያዊ ለምን ነው ከኛ የቤተሰብ ክፍል ውስጥ ወደ አሜሪካን ሲሄድ ሰው እንዴት ነው ምንሸኘው እንደዚህ ጥቁር ለብሰን እንደዚህ ያለቀስን ነው ምንሸኘው አይደለም በጭራሽ በጣም ተደስተን ግብዣ አድርገን የምስጋና ፕሮግራም አድርገን ዘማሪዎችን ገብዘን አካባቢውን ሁሉ አናውጠን ነው ወደ አሜሪካን ለምን ነው ቢባል ጥርጥር የለውም አሜሪካን ከኢትዮጵያ ስለሚሻል ዋይ ኖት እህታችን እኮ የተሻለ ስፍራ ነው ሄደችው አሁን እኮታችን እኔና እናንተ ካለንበት ከዚህ አሁን ምን እኛ አሁን እዚህ ምንድነው ምን የተሻለ ነገር ምን አለ ምን አሁን እስቲ ምድር የቀረባት በቃ ንገሩኝ ምድር የቀረባት ምን ነው ይሄ ሰልፍ ካለበት ወሬት አለበት ትችት ካለበት ሐሜት ካለበት ችግር ካለበት በጣም ብዙ ሰልፍ ከበዛበት ከዚህ ምድር ወሰዳት ወደ ራሱ
ወገኖች ጌታ በህይወታችን ላይ በሚያደርገው ነገር ምንም ያህል የተሻልነን ብናስብ እግዚአብሔር ጻድቅ ነው በታችን ኤሚላ ያደረገው ጻድቅ ነው በቃ ትክክል አድርጓል እግዚአብሔር የተመሰገነ ይሁን በቃ ትክክል በቃ የሚበጃትን ያውቃል የሚሻላትን ያውቃል እንደ እግዚአብሔር ያለ ማንም የለም ቅዱሳን እግዚአብሔር ትልቅ ነው ወገኖች አይከሰስም በእኛ ህይወት ላይ ምንም ነገር ሲያደርግ በእኛ ላይ የሆነ ነገር ሲመጣ በቃ እግዚአብሔር አዋቂ ነው የተሻለውን ነገር አድርጓል ስለዚህ ከባድ ሐዘን በልባችሁ እንዳይኖር አብራችሁ የምትዘምሩ ዘማሪዎች ጓደኞቿ ወላጆች ቤተሰብ እህቶች ወንድሞች የቅርብ ቤተክርስቲያን በእውነት ነው ምነግራችሁ የተሻለ ስፍራ ላይ ተቀምጣለች አሁን እኮ እዚህ ጋር እኮ ያለው እኮ አይደለችም እሷ እኮ አሁን በዚህ የለችም ሄሎ እኛ እኮ ሐሴት እንድናረግ ነው ተሰብስበን እንድንጽናና እርስ በርሳችን እንድንጽናና ነው አሁን ይሄን ያረግን ያለ ነው እሷ እኮ በክብር በጉ ብርሃን በሆነበት ስፍራ ሩብ ጉዳይ 10 ጉዳይ መሸብኝ ነጋብኝ በማይባልበት የሰዓት አቆጣጠር ለዘላለም በሚባልበት በዛ እኮ ነው ያለችው አሁን አይገርማችሁም ለዚህ ክብር ይገባዋል ጌታ የተመሰገነ ይሁን በዚህ ነው ልንጽናና የሚገባው በዚህ ነው ልንጽናና የሚገባው ሐዋርያው እንደዚህ ያለ ብሄር ነው የሚሻለው እዛ ጋር ነው ደስ የሚል ነገር ያለው ከጌታ ጋር መኖር ነው ምናፍቀው እኔ እሱ ባለበት መቀመጥ ነው ምኞቴ ግን አለ እዚህ ብኖር ደግሞ እናንተን ተጠቅማችኋለሁ ይልቅ አንድ ጥያቄ ልጠይቃችሁ ስንኖር ሌሎችን ለመጥቀም ከሆነ እውነት መኖራችን ምክንያታዊ ነው አለበለዚያ ግን ትርጉም የለውም መሄዱ ነው የሚሻለን እውነቴን መሄዱ ነው የሚሻለን እንደምታዩት ነው ባብዛ አቧራ አለ ያን ያህል የሚያስደስታልም ግፊያ አለ ፉክክር አለ ትችት አለ ስድብ አለ በቃ አዳዲስ የማህበራዊ ድረገጽ በመጣ ቁጥር በቃ መሰዳደብ ነው የምንሰማው የሚቀፍ ነው መጮ ነው በቃ ትቢታችን ከፍ ብሏል በቃ ምንም አሁን ነገር አለ ከዚህ ምን ጥሩ ነገር ነው ምን ጠብቀው ልላችሁ ፈልጌ ነው ካኖርን ግን በራሳችን ጥሩ ነገር አድርገን ለማለፍ እንሞክር በተለይም ደግሞ ሐዋርያው ልጠቅማችሁ እንዳለ ምን እንዳለ እኔ ብኖር በመድር እናንተን ለመጥቀም ላገለግላችሁ ኢየሱስን ያወቃችሁትን እንድትበረቱ እንድትጽናኑ በጽድቅ እንድትኖሩ እናንተን ላገለግል ለሌሎች ደግሞ ወንጌል በመስበክ ወደ እግዚአብሔር መንግስት እንዲፈልሱ ማድረግ ኑሮዬ ከኖርኩ እዚህ ምድር ለዛ ብቻ አለ በለዛ ግን የምናፍቀው ከሱ ጋር ነው ሁላችንም እናፍቅበት የቤት ኪራይ የሌለበት ብድር የሌለበት እከሌ እንዲለበሰ እከሌ እንደዚህ አይነት መኪና ነዳ እከሌ እኮ እንደዚህ ሆነ ማንልበት ግራም ማንጋባበት እማንቀናበት አድማ የሌለበት ትችት የሌለበት አንዱ ካንዱ ይሻላል የማይባልበት ሁሉ በኢየሱስ ደም ታጥቦ የሚገባበት የእግዚአብሔር መንግስት ስለዚህ ልንል የሚገባው ሄደች ወደ አምላኳ ሄደች ኢየሱስን አምና ዓለምን የካደች ሄደች የምስራች ሄደች እግዚአብሔር ይባርካችሁ በሷ ሰላም ልበላችሁ መሰለኝና ሻሎም ትላለችው ለሰው ስታገኝ ሻሎም እላችኋለሁ ሰላማችሁ ይብዛ እሷ ተኝታ ቆሞ ማውራት በጣም ከባድ ነው ያው እሷ ላትመጣ እኔ ግን ልሄድ እንግዲህ ዝግጁ ላይ ነኝና በቅርብ እንገናኛለን ብዬ አስባለሁ በጣም ነው የምወዳት ብዙ ለፍቼባታለሁ ግን እንዳሰብኩት አልሆነልኝም እንግዳ ነኝ እኔ ስኖር በዚች ዓለም ሀብቴም በሰማይ ነው ከዚህ ምንም የለም መላእክት ይጠሩኛል ከሰማይ ደጅ ገፍተው ከእንግዲህ ዓለም ፍጹም ቤት አይደለም እንግዳ ነኝ እኔ ስኖር በዚች ዓለም
ሀብቴም በሰማይ ነው ምንም የለም መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ የዓለም ፍጹም ቤት አይደለም ታማኝ ወዳጅ አይደለም አንድ ላይ ታማኝ ወዳጅ እንዳንተ ጌታ ሆይ ታውቃለህ እኔን የሚያጽናና መላእክት ይጠሩኛል ከሰማይ ተሽከፍተው ከእንግዲህ የዓለም ፍጹም ቤት አይደለም ታማኝ ወዳጅ እንዳንተ እንደሌለ ጌታ ሆይ ታውቃለህ እኔን የሚያጽናና መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ የዓለም ፍጹም ቤት አይደለም ታማኝ ወዳጅ እንዳንተ እኔን የሚያጽናና መላእክት ይጠሩኛል ከሰማይ በር ከፍተው እንግዳ ነኝ ነበርና ታውቃታላችሁ በጣም ፈጣን ተጫዋች ተግባቢ ልጅ ነች ጥቂትም ቀን ሳታሳልፍ ነበር ወደ ፌሎሺፕ የመጣችውና እኔ የግቢ መንፈሳዊ አባቷ ነበርኩ ዳዷ ነበርኩኝ ዛሬ ለነገራችሁ ምፈልገው በፊታችሁ ቆሜ ምስር አንድ ቀን ርዕስ የሆነችበትንና የተወቀሰችበትን የታማችበትን ጉዳይ ነው ጉዳዩ መጥፎ ሆኖ አይደለም ያሰቡትም ለመጥፎ አልነበረም ጉዳዩ ግን እኛን ስላስተማረን ዛሬ ሳንናገር መውረድ ስላልቻለን ነው ስፔሻሊ ለወጣቶች ምስር ረፍት አልነበራትም ከእሁድ እስከ እሁድ ሁሌም ፌሎሺፕ ትሄድ ነበረ ፍሬሽ ቤስ ነበረ ማም ነበረች ሲነር ቤስ ነበረች እሱን ጥናት ትሄዳለች ኳየር ጥናት ትሄዳለች በድራማና ስነ ጽሁፍ ቲም ውስጥም ታገለግል ስለነበረ እሱም አንድ ቀን ይወስድባታል እና የጀነራል ፌሎሺፕ ፕሮግራም ነበረ እሁድ ደግሞ የስነ ጽሁፍ ቲም ጥናት ነበርና ሳምንቱን ሙሉ አገልግሎት ላይ ያለች ልጅ ነችና ሊደሮች ተረበሽን እኔን አገኙኝ በጣም ፈርተው ማለት ነውና በጣም የተለያዩ አገልግሎቶች ውስጥ ነው የምታገለግለው ሳምንቱን ሙሉ ፌሎ ነች ያለችው እቺ ልጅ ትጎዳለች ያ መከራት አንተን ነው የምትሰማ አንተን ነው የምትወድ መከራት አሉኝ ምስር ረጅም ጊዜ እኮ አለሽ ልኳት ማለት ተጥድፍ ያለች ነበር አገልግሎቷ የምታገለግለው እናንተ እንደምታውቁት እንደተቻኮለ ሰውና እዚህ አዲስ አበባው ላይ ያለች አገልግሎት ላይ ያለች አንድ ቀን አልኳት ምስር ሰፊ ጊዜ እንዳለው ሰው ረጋ ብለሽ እንትን በይ ትጎጃለሽ ስጋሽ ይደክማል ብዬ መከርኳት ልሰማኝ አልቻለችም ነበር ዛሬ ግን ያስተማረችን ለካስ የባከነ ሰዓት ላይ እንዳለች ነበር ይሰማት የነበረው ለካስ ተጫኩላ አገልግሎቷን ልትጨርስ ነበር የመጣችበትን ጉዳይ ልታጠናቅቅ ነበርና ዛሬ ወጣቶች ሙሉ ከሷም የተማርነው ምስር ኖራም አገልግላናለች ኖራም ማስተምራናለች ለብዙዎቻችን ድምቀት ሳቅ ድብርት ምንም እሷ ባለችበት የለም ነገር ግን ወደ አምላኳ በሄደች ሰዓትም ዛሬ ወጣቶችን እምላችሁ የባከነ ሰዓት እንዳለቀ ጥቂት ጊዜ እንዳለው ሰው እንድንኖር ምስር ትልቅ ትምህርት አስተምራን አልፋለችና በፌሎሺፕ ያለች ሁሉም የሚጠሯት ስም ሚጣ ነው ከሁላችንም ትንሽ ናትና ሁላችንም ሚጣ ነበር ምንላት ከክርስቲያን ተማሪዎች ጋር ብቻ ሳይሆን የሌላ እምነት ተከታይ ከሆኑ ልጆች ጋር እንኳን ግቢ ውስጥ የምትወደድ ማንንም ማያውቃት የሌላ አይነት ልጅ ነችና ይበልጡን ደግሞ እግዚአብሔርን ስለምትወድ እግዚአብሔርም ስለሚወዳት ወደሱ ሄዳለች አንድ ነገር አወቅን እግዚአብሔር ሉዓላዊ ነው አንድ ላይ ታማኝ ወዳጅ እንዳንተ ጌታ ሆይ ታውቃለህ
እኔን የሚያጽናና መላእክት ይጠሩኛል ከሰማይ ተሽከፍተው ከእንግዲህ የዓለም ፍጹም ቤት አይደለም ታማኝ ወዳጅ ታማኝ እንዳንተ እንደሌለ ጌታው ታውቃለህ እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ የዓለም ፍጹም ቤት አይደለም ታማኝ ወዳጅ ታማኝ እንዳንተ እንደሌለ እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው እንግዳ ነኝ እኔ ስኖር በዚህች ዓለም ሀብቴም በሰማይ ነው ማንኳኳቴ እስኪ ከፈትልኝ ደጁ ጸሎቴን እስኪ ሰማ እስኪ ዘረጋልኝ እጁ ዘንበል እስኪል ከዙፋኑ እስኪ በዛልኝ ምሕረቱ ዝም አልልም አላቆምም መፈለጌን ማየት ፊቱ እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል